ሰላም እንዴት ናችሁ? ፋሚሊዎች ነን። ባለፈ ከበርኒንግ ቀጥሎ ሶስተኛው ኤፒሶድን ወይንም ሶስተኛው ፔጃችን እናያለን። ባለፈ ስለ ፓርክላንድ ፎርሙላ እንዴት ኳልኩሌት እንደምናደርግ እነግራችኋለሁ ብያችሁ ነበረ። ዛሬ ስለ ፓርክላንድ ፎርሙላ እንዴት ነው ኳልኩሌት የምናደርገው የሚለውን እናያለን ማለት ነው። ላይ ኢሜጅ አስቀምጬላችኋለሁ። ስለ በኢሜጁ በመነሳትኝ እኛ ፎርሙላውንም እንዴት እንደምንሰጥም ዲቴይል እናወራለን ማለት ነው። ምስሉ ላይ እንደምታዩትኝ በቀኝ በኩል ያለው ማለት ነው። እሱ ሰውዬ ምንድነው ቀይ ምልክት ያለባቸው ቦታዎችን በርን ያለባቸው ቦታዎች ናቸው። በርን የተካሄደው ያቃጠለው አሁን ይሄኛውን ሰውዬ ምንድነው ማለት ነው አንቴሪየር ትራንኩና አርሙን ነው አይደለ? አንቴሪየር አርሙ ማለት ነው። ሁለቱም አንቴሪየር ላይ ያሉትን ነው እንትናችን በርን ያጋጠመው ይሄን ሰውዬ ኪሎኝ ያው ኮንስታንት መታወቅ አለበት ሁንጊዜም ቢሆን ማለት ነው። 80 ኬጂ ፎር አሲዩም ተደርጓል። ይሄ ሰውዬ አሁን ለምሳሌ በርን አጋጥሞት መጥቶ እናንተ ጋር ፊት ለፊታችሁኝ እጁንና ደረቱ አካባቢ አንቴሪየርሊ ሁለቱም የሚታይ ቢሆን ይህን ሰውዬ እንዴት ነው ቶታል ቦዲ ሰርፌስ ኤሪያውን ኳልኩሌት አድርገን ፍሉይድ ሪሰስቴት የምናደርገው የሚለውን እናያለን ማለት ነው። አንቴሪየር ትራንክ ባለፈ ኢሜጅ ዋን ላይ ካስታወሳችሁትኝ 18 ይይዛል። አንቴሪየር አርም ደግሞ 4.5 ይዛን ማለት ነው። የነዚህ ሰሜሽናቸውን ስናየው ደግሞ ቶታል ቦዲ ሰርፌስ ኤሪያውን 22.5% ይመጣል ማለት ነው። ፓርክላንድ ፎርሙላ ከዚህ በመነሳትኝ 4 ኤምኤል ታይምስ ኬጂ ታይምስ ቶታል ቦዲ ሰርፌስ ኤሪያ በሚለው ካልኩሌት እናደርጋለን ማለት ነው። 4 ኤምኤሉ ያው ኮንስታንት ነው ለፓርክላንድ ፎርሙላ። የዚህ ሰውዬን አሁን ቶታል ቦዲ ሰርፌስ ኤሪያውን ስንፈልግ 4 ኤምኤል ታይምስ 18 ታይምስ 22.5 እናደርግና ከዛ በኋላ ሰብ ቶታል ስንት እናገኛለን ማለት ነው። ፎር አሲዩም ለተደረገው ክሊያንት 7200 ኤምኤል አካባቢ እናገኛለን ማለት ነው። ምንጊዜም ቢሆን ፓርክላንድ ፎርሙላ አፍተር በርን ካጋጠመን በኋላ ኳልኩሌት የምናደርገው ዊዝን 24 ሃወር ላለው ነው። የመጀመሪያውን ሀፍን የምንሰጠውኝ ለመጀመሪያው 8 ሰዓት እንሰጣለን ማለት ነው። ከዛ በኋላ ግማሹን ደግሞ ለ16 ሰዓት እናስኬደዋለን ማለት ነው። ምንጊዜም ቢሆን መርሳት የሌለብን ነገሮች እነዚህ ናቸው ማለት ነው። በርን ላጋጠመው ሰው የመጀመሪያ ሪሰስቴት የምናደርገው ሀፉን ለ8 ሰዓት እናስኬዳለን። ሀፉን ደግሞ የቀረውን ለ16 ሰዓት እናስኬደዋለን ማለት ነው። ሰብ ቶታል ዊዝን 24 ሃወር ያለውን ቶታል ቦዲ ሰርፌስ ኤሪያውን ካልኩሌት አድርገናል ማለት ነው። ይህ ቪዲዮ ለባለሙያዎች ለማንኛውም በርን ላጋጠማቸው ሰዎች ለወደፊቱ እንዲጠቀሙበት ታካሚዎችም ሐኪሞችም አይደንቲፋይ ተደርጎ ባለሙያዎችም አዋየር ሆኖ ሁሌም ቢሆን በዚህ መሰረትኝ ተደርጎ እንደሚሰጣቸው እንዲያውቁ የምትፈልጉ ሰዎች ካላችሁ ይሄን ቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ ለሌሎች ሰዎች ተደራሽ እንዲሆን አድርጉ። እናመሰግናለን። መልካም ቀን።